አንዳንድ የወንጀል ጉዳዮች ለጥቂት ወራት ብቻ ሳይሆን ለዓመታት ይቆያሉ። ፖሊስ ይመረምራል፣ ምስክሮች ይጠይቃሉ፣ ማስረጃዎች ይሰበሰባሉ። ነገር ግን አንድ ጊዜ መልስ አይገኝም። ዓመታት ይሄዳሉ፣ ምስክሮች ያረጃሉ፣ አንዳንዶችም ይሞታሉ እና ጉዳዩ በተዘጋ መዝገብ ውስጥ ይኖራል። ግን የዘመናችን የዲኤንኤ ቴክኖሎጂ አንድ ነገር ቀይሯል። ጊዜ የማይችለውን ነገር ዲኤንኤ ሊያደርግ ይችላል። ዛሬ በ2024 ዳግም ከተከፈቱና መልስ ያገኙ 4 የቆዩ ወንጀል ታሪኮችን እንመለከታለን። አንደኛው 28 ዓመት ቆይቷል፣ ሌላው 26 ዓመት፣ ሶስተኛው 37 ዓመት። ነገር ግን የመጨረሻው 61 ዓመታት ምንጀምር። በ1996 ዳንኤል ሃውችንስ የ15 ዓመት ታዳጊ ነበረች። በሞትና በቤልጂንግ አካባቢ ትኖር ነበር። በሞንታና ቤልጂንግ አካባቢ ትኖር ነበር። አንድ ቀን ለአሳ ማጥመድ ከቤት ወጣች። ምናልባት ያ ቀን እንደ ሌሎች ቀናት ይሆናል ብላ ነበር፣ ግን ወደ ቤቷ አልተመለሰችም። ቤተሰቦቿ መጠበቅ ጀመሩ። ሰዓታት አለፉ። ከዚያም ፍለጋው ተጀመረ። የቤተሰብ ጭንቅ በፍጥነት ወደ አስፈሪ ስጋት ተቀየረ። በመጨረሻ ዳንኤል ሞታ ተገኘች እና ከዚያ ጥያቄው አንድ ብቻ ነው፣ ማን ያደረገው? ምርመራው ተጀመረ። ግን በዚያን ጊዜ የዲኤንኤ ቴክኖሎጂ ዛሬ ካለንበት ደረጃ አልደረሰም። ስለዚህ ሚስጥሩ ለዓመታት ቆየ። 1 ዓመት፣ 5 ዓመት፣ 10 ዓመት፣ 20 ዓመት። ዳንኤል ግን አልተረሳችም። በመጨረሻ ዘመናዊ የፎረንሲክ ምርመራ ወደ ጄኔቲክ ዘር ትንተና ወደ ጉዳዩ ተመለሱ። የቆዩ ዲኤንኤ ማስረጃዎች እንደገና ተመረመሩ እና ፍቹ በመጨረሻ ወደ አንድ ሰው መራ፣ ፖል ሁቺንሰን። መርማሪዎች ወደ እሱ ሲደርሱ እሱ ራሱን አጠፋ። ይህ ማለት ግን ምርመራው ቆሞ ማለት አልነበረም። ዲኤንኤ የተገኘ ማስረጃ ከሁቺንሰን ጋር አያያዘ። ከ25 ዓመታት በኋላ የዳንኤል ቤተሰብ ቢያንስ የሚፈልጉትን መልስ አገኙ። ጉዳዩ ተፈታ። 1998 ነበር። ከ5 እስከ 9 ባለው ሰዓት ይገመታል። ሜሊሳ ፓተን በድንገት ጠፋች። መጀመሪያ ላይ ሰዎች ምናልባት በራሷ ፈቃድ ሄዳ ይሆናል ብለው አሰቡ። ግን ቀናት አለፉ፣ ከዚያ ሳምንታት እና ሜሊሳ አልተመለሰችም። ቤተሰቦቿ መልስ ፈለጉ። 1 ዓመት በኋላ በ1999 የሜሊሳ አስከሬን ተገኘ። ጉዳዩ ወዲያው ወደ ግድያ ምርመራ ተቀየረ። ተከርካሪዎች ተፈለጉ። ከተመለከቷቸው ሰዎች አንዱ የሜሊሳ አባት ነበር፣ ምክንያቱም እርሱ የራሱ ወንጀል ታሪክ ነበረው። ግን ምርመራው ሲቀጥል ከሱ ከወንጀሉ ጋር እንደማይያዝ ታወቀ እና እንደገና ጉዳዩ በዝምታ ውስጥ ገባ። ዓመታት አለፉ። ሜሊሳ ግን አልተረሳችም። በ2024 መርማሪዎች የቆዩትን ማስረጃዎች ዳግም መመርመር ጀመሩ። ይህ የተለመደ ምርመራ አልነበረም፣ ምክንያቱም ከ26 ዓመት በፊት የነበሩ ማስረጃዎች እንደገና የተመለከቱ ነበር እና በነሐሴ 2024 አንድ ሰው ተያዘ፣ ክሪስቶፈር ወልፈንባርገር። እርሱ ከሜሊሳ ጋር የቀድሞ ትዳር ግንኙነት ነበረው። በ1998 የጀመረ ጉዳይ በ2024 እንደገና ወደ ፍርድ ሂደት መጣ። ከምሽቱ 3 ሰዓት። አሁን ደግሞ ወደ 1987 እንመለስ። በካሊፎርኒያ ግዛት አዲስ የተወለደች ሕፃን ልጅ በቆሻሻ መጣያ ውስጥ ተገኘች። ማን ነበረች? እናቷ ማን ነበረች? ለምን በዚህ ቦታ ተገኘች? እነዚህ ጥያቄዎች ለዓመታት መልስ አልነበራቸውም። ጉዳዩ ተመረመረ። ነገር ግን በ1987 ያለው ቴክኖሎጂ የዛሬውን የዲኤንኤ ምርመራ አቅም አልነበረው። ስለዚህ ጉዳዩ ቀዝቃዛ ጉዳይ ሆኖ ቀረ እስከ 2020 ድረስ ብቻ። አዲስ የፎረንሲክ ቴክኖሎጂ ሲገኝ መርማሪዎች የ37 ዓመት የቆየውን ጉዳይ እንደገና ከፈቱ። የቆየው ማስረጃ እንደገና ተመረመረ።
እና በመጨረሻ የህፃኗ እናት ተለየች። ሜሊሳ ጂናሊ አቪላ። ግን መርማሪዎች እዚህ ላይ አልቆሙም። ከሷ ከዚህ በኋላ እንደኖረች ተከተሉ እና በነሐሴ 2024 በኖርዝ ካሮላይና ተያዘች። ከዚያም ወደ ካሊፎርኒያ ታልፋ ክስ ለመጋፈጥ ተዘጋጀች። የ37 ዓመት ሚስጥር በቴክኖሎጂ እና በጽናት ተከፈተ። አሁን ደግሞ የዛሬው ታሪክ በጣም ረጅም የሆነ ጉዳይ ነው። 1963 ወይን ፕራት የ24 ዓመት ወጣት ነበር። በዊስኮንሲን በሚሰራበት ቦታ ላይ ተገኘ። በሰውነቱ ላይ የመወጋት ምልክቶች ነበሩ። ፖሊስ ወንጀሉን መመርመር ጀመረ፣ ግን የግድያ ምስጢር አልተፈታም። 1 ዓመት አለፈ፣ ከዚያ ሌላ ዓመት እና ዓመታት ወደ 10 ዓመታት ተቀየሩ። ከ1963 የነበረ ጉዳይ ወደ 1970ዎቹ ገባ፣ ወደ 1980ዎቹ፣ ወደ 1990ዎቹ እና ከዚያም 2000 ደረሰ። ግን መልስ አልነበረም። ጥያቄው ማን እንደሆነ ማንም አያውቅም። የወይን ቤተሰብ ግን መልስ መጠበቁን ቀጠለ። ከዚያ 2023 መጣ። መርማሪዎች በወንጀል ቦታ የተገኘ አንድ አሮጌ ብርድ ልብስ እንደገና መመርመር ጀመሩ። ለብዙ ዓመታት ያልተፈታ የነበረው አንድ ማስረጃ። አሁን በዘመናዊ ዲኤንኤ ቴክኖሎጂ ሊመረመር ነበር። ውጤቱ ሲመጣ አንድ ስም ብቅ አለ፣ ዊሊያም ዶክስታተር። የዲኤንኤ ማስረጃ ወደ እርሱ መራ። ግን አሁን ሌላ እውነታ ተገለጠ። ዶክስታተር በ2022 ሞቶ ነበር። ማለትም መርማሪዎች ወደ 61 ዓመታት የፈለጉት ሰው በመጨረሻ ለይተዋል። ነገር ግን እሱ በህይወት አልነበረም። ቢሆንም የተገኘው ማስረጃ ለክስ በቂ እንደሆነ ባለስልጣናት አረጋገጡ እና ከዚህ ላይ 61 ዓመታት የቆየው ጉዳይ በመጨረሻ መልስ አገኘ። የወይን ፕራት ቤተሰብ ለ6-10 ዓመታት የተደበቀ እውነት፣ አንድ የዲኤንኤ ማስረጃ ተገኘ። ይህ ምናልባት ከነዚህ አራት ጉዳዮች ውስጥ በጣም አስደናቂው ነው። እነዚህ አራት ጉዳዮች በተለያዩ ዓመታት ተጀምረዋል። አንዳንዶቹ 20 ዓመታት ቆይተዋል፣ አንዱ 37 ዓመት፣ ሌላው ደግሞ 61 ዓመት። ግን አንድ ነገር ያጋራል። ጊዜ እውነትን ሊያዘገየው ይችላል፣ ግን ጊዜ ሊያጠፋው ይችላል። ዛሬ የዲኤንኤ ቴክኖሎጂ በዚህ የሚጫወተው ሚና ትልቅ ነው። አንድ ትንሽ ማስረጃ ከ10 ዓመታት በኋላ ሙሉ ታሪክ ሊነገር ይችላል እና ለእነዚህ ቤተሰቦች መልሱ ምናልባትም በጣም ዘግይቶ ይሆናል፣ ግን ቢያንስ እውነቱ ተገኘ። ይህ ነበር ኤምጂ ስቶሪስ ነው።